የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ይሁን። እንደምን አላችሁ? የጌታ አምላካችን ስም የተባረከ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እርሱ ያድናል። እርሱ የዘላለም ሕይወት ነው። በእርሱ የዘላለም ሕይወት በእርሱ የሚያምን የዘላለም ሕይወት አለው። እንዳይጠፋ እግዚአብሔር አንድያ ልጁን ወደ ዓለም ልኳል ተባለለት። ኢየሱስ ክርስቶስ እኛ እንዳንጠፋበት ወደዚህ ዓለም መጥቷል ሊያድነን። ክብር ለጌታ ለኢየሱስ ይሁን። እንግዲህ ምስክሮቹ የሚል ትምህርት ዛሬ ክፍል 6 ላይ ደርሰናል። ዕብራውያን ምዕራፍ 12 እና 11ን እያየን ነው። ብዙ ምስክሮች እንደ ደመና በዙሪያችን ካሉልን የሚል ቃል አለ። አረጋለ ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ፣ በትዕግስት እንሩጥ ይላል የድሮ ትርጉምና የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ በመስቀሉም የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ የሚል የእግዚአብሔርን ቃል ከዛ መነሻ በማድረግ ዕብራውያን ምዕራፍ 11 ላይ ምስክሮቹን እያየን ቆይተናል። እንግዲህ እግዚአብሔር ራሱን ያለ ምስክር የማይተው አምላክ ነው። እኛም በዚህ ዘመን ያለን ሰዎች የጌታ ምስክሮች ነን። ሰዎች ምስክር ነን ስላሉ ብቻ ምስክር አይሆኑም። ምስክር እውነተኛ የታመነ ምስክር መሆን ይጠይቃል። በተለይ የመከራ ጊዜ ለምሳሌ አንቲጳስ የሚባል ሰው በአንዲት ቤተክርስቲያን በራእይ መጽሐፍ ላይ ከተዘረዘሩት ቤተክርስቲያኖች መካከል በመከራ ጊዜ ስሙን ያልካደ የጌታ ምስክር ነበር። የታመነው ምስክር አንቲጳስ ይላል ጌታና ሰው ሁሉ እንግዲህ ያልታመነ ሊሆን ይችላል፣ ግን እዛው ውስጥ ሆኖ የታመነ ምስክሩ እንደነበረ ጌታ ኢየሱስ ክርስቶስ ሲመሰክርለት እናያለን። የጌታ ምስክሮች ነን ስንል አንደበታችንም ይመሰክራል ስለ ጌታ ወንጌል፣ እንደገና ደግሞ ሕይወታችንም የሱን ምስክርነት የሱን አሻራ ያንጸባርቃል ወይም ይናገራል የሚለውን ክፍል እያነሳን ቆይተናል። እንግዲህ ብዙ ሰዎችን አንስተን ከዕብራውያን ምዕራፍ 11 ላይ ብዙ ሰዎችን አንስተናል። ባለፈው ሳምንት የአብርሃምን ታሪክ ነበር ያነሳነው። አብርሃም እንግዲህ እግዚአብሔር ከወገኖቼ ከሕዝብህ ከሀገርህ ተለይተህ እኔ ወደማሳይህ ሀገር ውጣ ባለው ጊዜ እግዚአብሔርን ታዞ በእምነት እንደወጣ ግራ ቀኝ ሳያይ እንደወጣ የኖረበትን አገር ትቶ እንደወጣ እግዚአብሔር ደግሞ ለበረከት እንደጠራው ጥሪው የበረከት እንደሆነ እየባረከ እንደሚባርከው የተናገረበትን ክፍል አይተናል። እንደገና ደግሞ አብረውት ወራሽ እንደሚሆኑት እንደ ይስሐቅና ከሱም በኋላ ደግሞ እንደ ያዕቆብ የይስሐቅ ልጅ ያዕቆብ እንደ ልጁና እንደ ልጅ ልጁ በድንኳን ኖረ። ምክንያቱም መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠባበቅ ነበር ይለናል እና እቺ እግዚአብሔር የሰራት ከተማ መሰረት ያላት ከተማ አዲሲቱ ኢየሩሳሌም ከሰማይ እንደምትወርድ የሚያምን ሰው ነው አብርሃም። ስለዚህ እግዚአብሔር ርስት አድርጎ በሚሰጠው በዛ ተስፋ አደረገ። እንደውም ይሄ ክፍል ላይ የሚናገረው ከሩቅ አይተው የተሰጣቸውን ተስፋ ሳያገኙ በእምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና የሚለውን ክፍል አንስተናል እና ምንም ሀብታም ቢሆኑም አብርሃም ባለጠጋ ነው። በድንኳን የኖረው የሚመጣውን እግዚአብሔር የሰራትን ከተማ እግዚአብሔር የፈጠራትን ከተማ ይጠባበቅ የነበረ ሰው ነው። አማኝ ሰው ነው። በእግዚአብሔር ላይ የተደገፈ ሰው ነው። ከዛ በኋላ እንደውም ሌላ ያነሳ ነው በስተርጅና የተሰጠው ልጅ አለ። እንግዲህ ከብዙ ልመና በኋላ ከብዙ ትግል በኋላ እግዚአብሔር የሰጠው ልጅ አለ ይስሐቅ የሚባል በስተርጅና ቤት ውስጥ ሳቅ ያመጣ ደስታ ያመጣ ወራሽ የሆነ ልጅ አለ። ከዛ በፊት እስማኤል የሚባል የ14 ዓመት ልጅ ነበረው። እንግዲህ የ13 ዓመት ልጅ ነበረው፣ ግን ቤቱን ለረብሻ ለብጥብጥ የዳረገ ልጅ ነው። እሱን አንስተናል ባለፈው። ለሁለተኛ ጊዜ ነው እንግዲህ አጋር የተባረረችው በዛ ምክንያት ማለት ነው። ምክንያቱም ይስሐቅ በይስሐቅ ልደት ቀን ወይም ደግሞ ይስሐቅ በሚገረዝበት ቀን
ይሄ እስማኤል እያበሸቀው ቤቱን ወይም እነ ሳራን በጥብጧቸው ስለነበረ እንግዲህ እግዚአብሔር ራሱ ከይስሐቅ ከሳራ ሐሳብ ጋር ተስማምቶ አብርሃም እንዲወጣ ባይፈልግም ልጁ ከቤት ከእናቱ ጋር እንዲወጣ አድርጓል። መጀመሪያ በእርግዝናዋ ጊዜ ነው የተመካችባት እና ቤቱን ስታውክ ሳራ ደብድባ ስታስጨንቃት ነው ወጣ ሄደችው። በኋላ ላይ ደግሞ ተመለሰች። የእግዚአብሔር መልአክ ተገልጦላት ተመለሽ ብሏት ተመለሰች። ያው የመጀመሪያው የአብርሃም ልጅ የአጋር ልጅ ኢስማኤል ከተወለደ በኋላ እንግዲህ ይስሐቅ ደግሞ በኋላ መጣ። እግዚአብሔር ግን አብርሃም ምንም እንኳ ኪዳን ምንድነው በረከትን ከእስማኤል ቢለምንም እግዚአብሔር ይሄንኑ ባርክልኝ ብሎ እግዚአብሔር ቢጠይቀውም እግዚአብሔር ኪዳኔን የማደርገው ከሚመጣው ዓመት ከሚወለደው ከይስሐቅ ጋር ነው ብሎ እግዚአብሔር ኪዳኑን ከይስሐቅ ጋር ያደረገ መሆኑን አይተናል። መባረክን ግን እስማኤልን እባርከዋለሁ ብሏል። እግዚአብሔር ስለ አብርሃም እስማኤልን ባርኳል። እሱን አንስተናል። እንግዲህ ይሄ ይስሐቅ በተፈተነ ጊዜ አብርሃም በተፈተነ ጊዜ ሊሰዋ የሄደ ሰው ነው። የሚቃጠል መስዋዕት ሆኖ ለእግዚአብሔር ለመቅረብ ለአብርሃም የመጀመሪያ እግዚአብሔር ኪዳን የሰጠው ተስፋ የሰጠው ከሙት ማህፀን የተወለደ እንደ ሙት ከሆነ ሰውነቱ የተወለደ የአብርሃም ጣፋጭ ልጁ ነው። ግን እግዚአብሔር ደግሞ ፈተነው ይላል። እንግዲህ ስለ ፈተናም አንስተን የያዕቆብን መልእክትም ጥቂት አንስተናል። የያዕቆብ መልእክት በአዲሱ ኪዳናችን ያለው ያዕቆብ ማለቴ ነው። እሱ ምንድነው የሚናገረው? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። የሚፈተን ሰው በምኑ ነው የሚፈተነው? በፍላጎቱ ወይም ደግሞ በክፉ ምኞቱና መሻቱ ሲሳብና ሲታለል ይፈተናል ብሎ ይናገራል። ያንን እንግዲህ የፈተና አይነት ምን ብለነዋል? የስጋ ወይም የስጋ አምሮት ወይም መጎምጀት ያለው ፈተና ነው። እንግዲህ ፈተና አይነተ ብዙ ነው። 3 አይነት ፈተናዎች የፈተና ምንጮችን አይተናል። አንደኛው ከልባችን ክፋትና መሳብ፣ በምኞት መሳብ መታለል። ምክንያቱም ምኞት ጸንሳ ኃጢአትን ትወልዳለች ይላል። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላልና በምኞታችን ስንታለልና ስንሳብ ኃጢአት ትጸነሳለች። ኃጢአት ደግሞ ታድግና ስትወለድ ሞት ሆና ትገለጣለች ማለት ነው። እሱ አንድ ምንጭ እኛ ነን ማለት ነው። ሁለተኛው የፈተና ምንጭ የሚሆነው ያው ማለት ራሳችንን ነው የምንፈትነው። ሁለተኛው የፈተና ምንጭ ወይም በመጀመሪያ ዲያብሎስ ነው። ዲያብሎስ እንግዲህ ፈታኝ ነው። ጌታ ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት በምድረ በዳ በመንፈስ ቅዱስ አማካይነት ተነድቶ ወደ ምድረ በዳ ከሄደ በኋላ 40 ቀንና 40 ሌሊት ሲጾምና ሲጸልይ ከቆየ በኋላ ተራበ ይላል። ሲራብ ዲያብሎስ መጣ። ዲያብሎስ የሚለው ቦታ ላይ ፈታኝም ቀርቦ የሚል ቃል አለ። ፈታኝ ማለት በክፉ የሚፈትነው ዲያብሎስ ነው። ሰዎች እስኪሞቱ ድረስ እስኪጠፉ ድረስ የእግዚአብሔር ምሕረት እንዲርቃቸው የሚፈልግ እዚህ ይላችኋል። ኢዮብን የፈተነበት መፈተን እናነሳዋለን። ከእምነት አባቶችም የተመሰከረላቸው በዚህ ነው ከሚለው መካከል ኢዮብንም ያነሳል። ይሄ ዕብራውያን ምዕራፍ 11 እና ወይም ደግሞ አባቶች የሚለው ውስጥ ይጠቃልላል ኢዮብ እና ስለ ኢዮብም ምናልባት ሌላ ጊዜ ልናነሳ እንችላለን እንደ እግዚአብሔር ፍቃድ። በደዌ እስኪደቅ ድረስ ኢዮብን እንዴት አጥሩ እንዲነሳ እንደታገለ እግዚአብሔር ፊት እንደለመነ ታውቃላችሁ። ስለዚህ እግዚአብሔር ምን ያህል ፕሮቴክቲቭ እንደሆነ እግዚአብሔር ምን ያህል እኛን እንደሚጠብቅ አጥሩን እግዚአብሔር ቢያነሳ ምን ያህል የዲያብሎስ መጫወቻ እንደምንሆን ሰውነታችን ሁሉ እስከሚቆስል ድረስ እስከምንሞት ድረስ እንደሚፈልግ ነፍሱን ግን አትንካው ስላለው እንጂ ብዙ አድርጎበታል። እንደምታውቁት ልጆቹን መግደል፣ ያለውን ሀብት ማጥፋት፣ ሰውነቱን በገል እስከሚፍቅ ድረስ በቁስል በታላቅ ቁስል መምታት ማለት ትሉ እስከሚታይ ድረስ የቆሰለ የሸተተ ጓደኞቹ ከርቀት አይተው መለየት እስከሚሳናቸው ድረስ ያደረገ ነው ዲያብሎስ። ስራው የፈረሰ ይሁን። እግዚአብሔር ስለሚጠብቀን የጌታ አምላካችን ስም የተባረከ ይሁን። ለክፉ አሳልፎ ስለማይሰጠን ማለት ነው። እግዚአብሔር ይጠብቀናል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እሱን አነሳን። እንግዲህ አብርሃም እግዚአብሔር ፈተነው። ሶስተኛው እንግዲህ የፈተና ምንጭ የእግዚአብሔር ፈተና ነው። እግዚአብሔር ደግሞ ማንንም በክፉ አይፈትንም፣ ወይም ደግሞ እሱ ራሱ በክፉ አይፈተንም እንዳለው ያዕቆብ እግዚአብሔር ቢፈትንም ይራራል፣ ይመለሳል። እምነታችንን ሊያይ እንደምንወደውና እንደማንወደው ሊያይ አንዳንድ ጊዜ በሆነ ምድረ በዳ ውስጥ ሊያሳልፈን ሊፈትነን ይችላል። እኛ ግን እግዚአብሔር አምላካችንን መፈታተን የለብንም። ጌታ አምላክህን አትፈታተን ደግሞ ተብሎ ተጽፏል ብሎ ተናግሯል ማለት ነው። ጌታ ኢየሱስ ክርስቶስ ዲያብሎስ ከዛ እንዲፈጠፈጥ ጥቅስ ሲጠቅስለት ማለት ነው። እንዲህም እኮ ተብሎ ተጽፏል ሲለው
ጌታ አምላክን ደግሞ አትፈታተን ተብሎ ተጽፏል የሚል ጥቅስ ጠቅሶበታል ማለት ነው። እግዚአብሔርን መፈታተን የለብንም። አብርሃም በእግዚአብሔር ተፈተነ። ምዕራፍ 22 ላይ ዘፍጥረትን ስትመለከቱ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። የወለድከውን ልጅህን ይዘህ እኔ ወደማሳይህ ሞሪያ ወደሚባል አካባቢ ሄደ፣ እኔ ወደማሳይህ አንድ ተራራ ሄደ ትሰዋልኛለህ አለው ይላል። አብርሃም ምን አደረገ? በማግስቱ ተነሳ፣ አህያውን ጫነ፣ ባሪያዎቹን ሁለት ይዞ ሄደ፣ የሚሰዋውን እንጨት ይዞ ሄደ፣ የመሰዊያውን እንጨት ይዞ ሄደ፣ ልጁን ይስሐቅንም ይዞ ሄደ ይላል። ከዛ ይስሐቅ በመንገድ ላይ እንግዲህ ጠየቀው ጥያቄ እንደምታውቁት የመስዋዕቱ በግ ወዴት አለ? ማለት እንጨት አዘጋጅተናል፣ እሳት ይዘናል፣ ወደ ተራራ እየወጣን ነው። ምክንያቱም የተራራ ግርጌ ላይ አስቀርቷቸው ባሪያዎቹን ልጁን ብቻ ነው ወደ ተራራ ይዞት የወጣውና እግዚአብሔር ወደሚያሳየው አንድ ስፍራ ልጁን ሊያርድ ማለት ነው። ምን ብሎ ያምን ነበር ይላል? አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው ይላል። ይሄ ዕብራውያን ምዕራፍ 11 ቁጥር 19 ላይ ማለት ነው። በአብርሃም ልብ ውስጥ ይስሐቅ ሞቷል እንደተነጋገር ነው። ሪቫይዝ እያረኩኝ ነው። ሳምንት ምናልባት በተለያየ አጋጣሚ ያልሰማችሁ ሰዎችም ካላችሁ አብርሃም በልቡ ይስሐቅን ገሎታል። ይስሐቅን በተግባር ሊገል ሲል ግን እግዚአብሔር መልአኩን ሰደደ፣ የመስዋዕቱን በግ አዘጋጀ። ያው እንደምታውቁት ታሪኩን ያንን ሰውተው ተመለሱ ማለት ነው። ግን ይስሐቅን ሊሰዋ ነበር። ከኔ ይልቅ ልጅህን አልወደድክም ማለት ከልጁ ይልቅ እግዚአብሔርን ነው የወደደው። ስለዚህ እግዚአብሔር እምነቱን ተመለከተ። አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው ሰፊ ነው። በጣም ብዙ ቦታ ላይ ተጽፏል። በእምነት የተገኘ ልጅ ነው። በእምነት የተገኘ ልጅ ነው። በአብርሃም በመቶኛ ዓመት ልጅ በ99ኛ ዓመት ላይ ተነግሮት በመቶኛ ዓመት የወለደው ልጁ ነው። ሳራም እንግዲህ ስታየው 90 ዓመቷ ነው። እግዚአብሔር መካንነትን መሻር የሚችል አምላክ፣ ልጅን መስጠት የሚችል በሞት ምንድነው የሞተን ማህፀን ህይወት እንዲዘራበት ማድረግ የሚችል የተአምራት አምላክ መሆኑን ደግሞ የተናገረው ቃል ጠብ የማይል ቃሉን የሚጠብቅ ታማኝ አምላክ መሆኑን የኪዳን ጠባቂ ኪዳኑን የሚያከብር የተናገረውን የሚፈጽም ታማኝና እውነተኛ አምላክ መሆኑን ማሳያ ነው። ይህንን ነው አብርሃም ያመነው። ይህንን እግዚአብሔርን ያመነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ደግሞ ጥቂት ስለ ይስሐቅ እና ምናልባት ጊዜ ካለን ስለ ያዕቆብም እናያለን። አጭር ጸሎት እንጸልይና የዛሬውን ትምህርት ደግሞ ከእግዚአብሔር ቃል እንማራለን። ለሌሎች ተደራሽ እንዲሆን ሼር ብታደርጉት ደስ ይለኛል። እንግዲህ ዘወትር ሰኞ ማክሰኞ በፌስቡክ እንደዚህ ያለን፣ 2 ቀን ደግሞ በቲክቶክ አለን። ቀጥታ ስርጭት ትምህርት ጀምረናል። በቲክቶክ የምናገለግለው አገልግሎት ዘወትር ሮብና አርብ ከምሽቱ 2 ሰዓት ተኩል በኋላ ነው። እሱንም እንድትከታተሉ እዚህ ላይ ምናልባት ሊንክ ላስቀምጥ እችላለሁ። ከዚህ በፊት ያስቀመጥኩት አለ። በዛ ገብታችሁ በቲክቶክ የምንማረውን የእግዚአብሔርን ቃል አንደኛ ዮሐንስ መልእክትንም ማጥናት እንችላለን አብረን። ስለዚህ ዘወትር ሮብና አርብ በቲክቶክ አለን ከምሽቱ 2 ሰዓት ተኩል በኋላ። በፌስቡክ ደግሞ በሳምንት 1 ቀን እንደዚህ የእግዚአብሔርን ቃል ምስክሮቹ በሚል ርዕስ ተከታታይ እያየን ዛሬ 6ኛው ክፍል ላይ ደርሰናል ማለት ነው። ስለዚህ ሼር አድርጉ፣ ተባረኩ። አጭር ጸሎትን ጸልይና የዛሬውን እንጀምራለን። ጌታ አምላካችን ሆይ ስምህ የተመሰገነ ይሁን። እንግዲህ በእድሜ ላይ እድሜን ጨምረህ በቀን ላይ ቀንን ጨምረህ በሰዓት ላይ ሰዓትን ጨምረህ እስትንፋስን ሰጥተህን እግዚአብሔር ሆይ እንድናመሰግን ስለረዳህን ስምህ የተባረከ የተመሰገነ ይሁን። ስለዚህ ጊዜ ተባረክ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ ተጽፏል። አሁን እስትንፋስ ስላለን እናከብርሃለን፣ እናመሰግንሃለን። ስላልሞትን በህይወት ያለን እኛ እናመሰግንሃለን። ሙታን አንተን አያመሰግኑ። ጌታ ሆይ ስለ ሁሉ ተመስገን። ስለ ጤናችን፣ ስለ ሰላማችን፣ ስለ ምህረትህ፣ ስለ ቸርነትህ፣ ስለ በጎነትህ ከጎደለን ይልቅ የሞላን ነገር ስለሚበዛ የሰጠህን ነገር ስለሚተልቅ ደግሞ በክርስቶስ ኢየሱስ በኩል ስለባረከን መባረክ ስለ መንግስተ ሰማይ ስለሚበልጠው መንግስትህ እግዚአብሔር ሆይ እነዚህ ምስክሮች አይተው እኛ እንድናይ ደግሞ በፊታችን ያለውን ሩጫ በትዕግስት እንድንሮጥ ከጀርባችን እንደ ደመና የከበቡን ብዙ ሰዎች እንዳሉ እያስተማርከን ስለሆነ አይኖቻችንን ክርስቶስ ኢየሱስ ላይ አድርገን ሩጫችንን በትዕግስት እንድንሮጥ ስለምትረዳ እየነገርከንም ስላለ አቤቱ እናመሰግንሃለን። ከእያንዳንዱ ሰው ህይወት እንድንማር ይህንን ምስክርነት በእኛ ልብ አኑረሃል። ደግሞም ሰዎች ከኛ እንዲማሩ ይህንን ታደርጋለህ።
እኛም በዘመናችን ያንተ ምስክሮች ሆነን እንድናልፍ አቤቱ እንድትረዳን እንጸልያለን። አንደበታችንም ትክክሉን ያንተ የሆነውን ያንተን ስራ ብቻ የሚመሰክር እግዚአብሔር የሰራውን እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስም ሕይወታችንም ደግሞ በአንተ የተሰራውን መሰራት እንዲመሰክር እግዚአብሔር ሆይ ሰማያት የእጆች ስራ ናቸው ይናገራሉ። መጽሐፍ እንደሚል ቀን ለቀን ነገርን ታወጣለች እንደተባለ እግዚአብሔር ሆይ እያንዳንዱ ነገር ያንተ ምስክር ነው። አንተ በፍጥረት መካከል ራስህን ያለ ምስክር የማትተው ነህ። ምግብ ጣፍጦን ስንበላ እግዚአብሔር የዘላለም አምላክ አንተን እንድናስብህ እንድትረዳን አንተ ራስህን ያለ ምስክር እንዳልተውክ እንድትረዳን እንድናውቅ ይሄንን እንድንገነዘብ እግዚአብሔር አንተን የማያውቁ ሰዎች በልዩ ልዩ ምልክቶች በልዩ ልዩ ተአምራቶች ብቻ አይደለም በተፈጥሮ እንኳን አንተን እንዲያውቁ በፍጥረት መካከል የሰራውን ስራ አይተው እግዚአብሔር ከዚህ ጀርባ እውነተኛ አምላክ አንተ እንደሆንክ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ስለመሆነ አቤቱ ስለመናገር ስለመመስከር በዛ ሕይወት ውስጥ ስለመኖር እንዲያስቡ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። በሰማያዊ ስፍራ በምድራዊ በረከት ሁሉ እንድትባርከን ከዚህ በላይ እንድትባርከን እውነት ነው። በመንፈሳዊ በረከት ባርከህናል። እግዚአብሔር ሆይ በክርስቶስ ኢየሱስ ከአብ ጋር አስቀምጠህናል። ክብር ለስም ይሁን። ደግሞ በሚያስፈልገን ነገር በዚህ ምድር እንድትባርከን እንድትጎበኘን ሐሳብህ እንዲሆን እጅ በመካከላችን እንድትገለጥ ኃይልህ ጸጋህ መንፈስህ እንዲረዳን በኢየሱስ ስም እንጸልያለን። ክፉ ይታሰር። ትምህርትን የሚቃወም ድንዛዜን የሚረጭ ሰውን እንዝላል የሚያደርግ መንፈስ የተመታ ይሁን። ሰነፍ የሚያደርግ ስንፍናን የሚሰብክ በጆሮ ላይ የሚናገር አቃቂራም መንፈስ የተመታ ይሁን። ስራው የፈረሰ ይሁን። እግዚአብሔር ሆይ ቃልህን ላክ፣ ፈውስንም ላክ። ቃሉን ላክ ከፈወሳቸው ተብሎ ተጽፏልና በጌታ በኢየሱስ ክርስቶስ ስም ፈውስ ለሚያስፈልገው በቃሉ ውስጥ ያለውን መረዳት አቤቱ በዚህ ምስክርነት ውስጥ በዚህ አሁን በምናጠናው ቃል ውስጥ እግዚአብሔር ያለው ምስክርነት ሰዎችን እንዲደርሳቸው አቤቱ ጸልያለሁ። ክብር ለስምህ ይሁን። እናከብርሃለን። ምሽቱን ባርክልን። በኢየሱስ ክርስቶስ በጌታችን ስም ጸልየናል። አሜን። እንግዲህ እግዚአብሔር አምላክ ይባርካችሁ። ትምህርታችንን እንቀጥላለን። ቁጥር 20 ላይ ነን ዛሬ። ቁጥር 20 ስለ ይስሐቅ ይናገራል። አንዲት ነገር ይናገራል ማለት ይሄ ክፍል ያ ታሪክ ያ ብቻ ነው ማለት አይደለም። የይስሐቅ ምስክርነት ያ ብቻ ነው ማለት አይደለም። ይስሐቅ እንደምታውቁት ከአብርሃም ቀጥሎ የተባረከ ሰው ነው። እንግዲህ እግዚአብሔር የይስሐቅን ዘርም በዘራ ጊዜ ይስሐቅን 100 እጥፍ እንዲያጭድ ያደረገ አምላክ ነው። እግዚአብሔር ከይስሐቅ ጋር የነበረ አምላክ ነው። ልክ ከአባቱ ከአብርሃም ጋር እንደነበረው ማለት ነው። በረሃብ ዘመን በድርቅ ዘመን ላይ የዘራው ዘር ሁሉ 100 እጥፍ የሚያፈራበት ነው። ሰዎች ያንን ስፍራ ሲያስለቅቁት ወደ ሌላ ስፍራ በመሄድም ብዙ የውሃ ምንጮች የነበሩት ሰው ነው። እንደምታውቁት ብዙ ታሪክ አለው። እዛ ላይ ማጥናት ትችላላችሁ የይስሐቅን ታሪክ። እዚህ ጋር ግን የሚናገረው ይስሐቅ ወደፊት የሚሆነውን አስቦ ያዕቆብና ኤሳውን በእምነት ባረካቸው ይላል። በይስሐቅ ልብ ውስጥ ወደፊት ሊሆን ያለውን አስቦ ሁለቱን ልጆች ባረካቸው። ኤሳው የሚባለውን የመጀመሪያውን ልጁንና ያዕቆብ የተባለውን ሁለተኛውን ልጁን ባረካቸው የሚል ቃል አለ። ይስሐቅ እንግዲህ ይህንን የምናገኘው በተለይ በዘፍጥረት ምዕራፍ 27 ላይ ነው። እንግዲህ ብዙ ታሪኮች አሉ። ቅድም ብያቸዋለሁ። እነዚህ ከዚህ ከምስክርነቱ ከእምነት ምስክርነቱ ከእምነት አርበኝነታቸው አንጻር ያለውን ምስክርነት ለመስማት እንጂ በጣም በይስሐቅ ታሪክ ውስጥ የሆነውን ነገር እናንተ ማየት ትችላላችሁ። እግዚአብሔር እንዴት ሚስት እንደመረጠለት፣ እንዴት ያለ ሕይወት ይኖር እንደነበረ፣ እግዚአብሔር እንዴት የውሃውን ጉድጓድ ይባርክለት እንደነበረ፣ እንዴት ዘሩን ይባርክለት እንደነበረም ማየት ትችላላችሁ። በጣም ሰፊ ደስ የሚሉ ታሪኮች ያሉበት ክፍል ነው። እንግዲህ አስቦ ይላል፣ ወደፊት የሚሆነውን አስቦ። ኤሳው ማለት እንግዲህ ይሄ የኤዶማውያን ወይም ደግሞ ቀይ አለት ያለበት አካባቢ ሰዎች መኖሪያ እንደሆነ ኤሳው የመጀመሪያ ልጅ ቢሆንም በረከቱን የወሰደበት ያዕቆብ ስለመሆኑ በዚህ በዘፍጥረት ምዕራፍ 27 ላይ የተጠቀሰ ቃል አለ። እንግዲህ ይስሐቅ አርጅቶ ነበር፣ አይኑም ፈዞ ነበር፣ አይኖቹ ደክመው ነበር፣ ለማየት ተስኗቸው ነበር። እንግዲህ ታላቁን ልጁን ኤሳውን ጠራና እኔ ወደ ሞት መሄዴ ነው፣ ያው እንግዲህ አርጅቻለሁ፣ የምሞትበትንም ቀን አላውቅም። ስለዚህ የአደን መሳሪያህን የፍላጻ ኮረጆህንና ቀስትህን ይዘህ ወደ ዱር ሂድ፣
አድነህም አምጣልኝ ከመሞቴ በፊት እንድመርቅህ የምወደውን አይነት ጣዕም ያለው ምግብ አዘጋጅተህ አብላኝ አለው ይላል። ይስሐቅ አርጅቷል፣ አይኑ ደካክሟል፣ መለየት አይችልም። ነገር ግን ኤሳውን የመጀመሪያውን ልጅ ይጠራውና እንድባርክህ ወይም እንድመርቅህ ሄደህ አድነህ አምጣልኝ፣ ደግሞ ጥፍጥ አድርገህ እኔ እንደምወደው አድርገህ በሚገርም ጣዕም አድርገህ ሰርታ አብላኝ፣ ከዛ እኔ መርቅሃለሁ፣ ባርክሃለሁ፣ አርጅቻለሁ፣ እንደምታየው ልሞት ደርሻለሁ፣ ቀኖችም ቀርበዋል አለው። እንግዲህ ልጁም ወጣ። ይስሐቅ ለልጁ የተናገረውን ግን ማን ትሰማ ነበር? የነሱ የያዕቆብና የኤሳው እናት የይስሐቅ ሚስት ርብቃ ትሰማ ነበር። በጣም ትፈልገው የነበረው ግን ያዕቆብን ትፈልግ ነበር። ያዕቆብ እንዲባረክ በዚህ በረከት ያዕቆብ እንዲባረክ ትፈልግ ነበርና ኤሳው የታዘዘውን ለማምጣት ወደ አደን ወጣ ይላል። እንግዲህ መጀመሪያው ልጅ ወደ አደን ወጥቷል። ርብቃ ለልጇ ለያዕቆብ እንዲህ አለችው፣ አባቴ ኤሳውን ከመሞቴ በፊት በእግዚአብሔር ፊት እንደመርቅህ ጥሩ ጣዕም ያለው ምግብ እንድበላ አዘጋጅልኝ ሲለው ሰምቻለሁ። ልጄ ወይ እንግዲህ የምነግርህን በጥሞና ስማኝ፣ የምልህንም አድርግ። ተነሳና ወደ መንጋው ሄደህ 2 ፍርጥም ያሉ የፍየል ጠቦቶች አምጣልኝ። እኔም አባቴ የሚወደውን አይነት ምግብ አዘጋጅለታለሁ። እርሱም ከመሞቱ በፊት እንዲመርቅህ ይዘህለት ግባና ይብላ የሚል ቃል አለ። ማናት ይሄንን የምትጠነስሰው? ርብቃ ናት። ምክንያቱም ኤሳው ሊባረክ ነው። ኤሳው የመጀመሪያ ልጃቸው ነው። ወደ ዱር ሄዶ አድኖ እንዲመጣ አባቱ ፈልጓል። ከዛ በኋላ ሊባርከው ነው፣ ሊመርቀው ነው። እንግዲህ በረከት ማለት ባርኮት የሚለው እንግዲህ በአንድ ሰው ወይም በአንድ ሕዝብ ላይ በጎ ተጽዕኖ እንዲያመጣ የሚነገር ንግርት ነው፣ ቃል ነው። ወደፊት ሊሆን ያለውን መመረቅ በፖዚቲቭ። ሳሚዬ ተባረክ፣ አመሰግናለሁ። እሺ እግዚአብሔር ይባርክ። በጎ ተጽዕኖ እንዲፈጥር ወይንም ደግሞ በዛ ሰው ህይወት ወይም በዛ ህዝብ እንደ ህዝብ ለምሳሌ የእስራኤልን ህዝብ መርገም አይቻል፣ መባረክ ይቻላል። ምክንያቱም እግዚአብሔር ለአብርሃም የሚባርኩን እባርካለሁ ብሏልና እግዚአብሔር እስራኤልን በሚባርክ ወይም ደግሞ በአብርሃም ዘር የመጣውን የእስራኤልን ህዝብ ለሚባርክ ሰው ወይም ሀገር በረከትን እንደሚያካፍል በዛ ውስጥ ያለውን በረከት ተካፋይ እንደሚሆን ይናገራል። እሱን ክፍል ማጥናት ትችላላችሁ። ስለዚህ ወደፊት የሚሆነውን በጎ ቃል መናገር ጥሩ ተጽዕኖ የሚፈጥር በጎ ተጽዕኖ የሚፈጥር ታዲያ እንዲደርስ ማለት ነው። እንዲደርስ የሚፈለገውን ንግግር ነው ይሄ ሰው የሚናገረው። ይሄ ተናጋሪው ባራኪው ሰው ጌታ ኢየሱስ ክርስቶስ አስተምሯቸዋል አይደል? አስተምሮናል። እኛንም በመጽሐፍም ተጽፏል። እናንተ እርገሙ አልተባላችሁም፣ እናንተ ምን በሉ? መርቁ። የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ ይላል እና ሐዋርያው ጳውሎስም መርቁ እንጂ አትርገሙ ብሏል ማለት። ስለዚህ ለበረከት የተጠራ ሰው ለእርግማን ቃል ማውጣት የለበትም ማለት አሉታዊ ተጽዕኖ ሰው ላይ የሚፈጥር ትውልድ ላይ የትውልድን እግር የሚይዝ የትውልድን ሕይወት የሚይዝ ቃል ከባድ ስለሆነ ማለት ነው። ቃል እጅግ ከባድ ነው። ምክንያቱም አሁን የባረከው አብርሃም የባረከው ሁሉ የተባረከ ይሆናል ማለት እንደዛው ይሆናል ማለት ነው። እግዚአብሔር ከዛ ቃል ጋር የመስራት ፖቴንሻል አለው ማለት አብርሃም እግዚአብሔር ነው ወይም የእግዚአብሔር ቃል ነው ማለት አይደለም። የአብርሃም ቃል የእግዚአብሔር ቃል ነው ማለት አይደለም። ግን አብርሃም በሚባርከው በረከት ውስጥ እግዚአብሔር ይስማማል። ያንን ፖዚቲቭ ነገር ያደርጋል። ለምሳሌ በለዓም ሊራገም ወጣ። በባላቅ አማካይነት ንጉሱ ባላቅ ሊያስረግመው እስራኤልን ወጣ አይደለ? ታስታውሳላችሁና ከዛ እግዚአብሔር ግን የበለዓምን እርግማን ወደ በረከት ነው ለእስራኤል የቀየረው። ሰውየው ሊናገር ሲል እንዳትረግመው እያለ እግዚአብሔር ያዛን ነብይ አፍ ወደ በረከት ከመርገም ይልቅ ይሄን ህዝብ ሊያስቆመው እንደማንም እንደማይችል እየተናገረ የበረከትን ቃል እያወጣበት እንደጨረሰ በተለያየ አቅጣጫ እንግዲህ መሰዊያው ላይ መስዋዕት እየተደራጀ የተዘጋጀ እዚህ እጅ ብረግም ይሳካልኛል እያለ እዛ ሄዶ የሆነ ተራራ ላይ አድፍጦ ሊረግም ሲነሳ እግዚአብሔር አንደበቱን እየቀየረ ሰውዬው ወደ በረከት ወደ መመረቅ ህዝቡን ወደ መመረቅ ይሄ ሰውዬ ደግሞ መስዋዕቱን የሚያዘጋጀው ገንዘቡን የሚያፈሰው ይሄንን ነብይ የቀጠረው ሰውዬ በጣም ይበሳጭበት ነበር። አሁን እስቲ ወደዛ ደግሞ ሄደን እንሞክር ይላል። ሄዶ እንደገና ሌላ ሰፈር ሄዶ ሲሞክር አሁንም እግዚአብሔር አንደበቱን ቀየረ። መጽሐፉም ሲናገር ስለወደደ እርግማኑን ወደ በረከት ለወጠልህ ይላል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ከወደደ ይሄ ሁሉ ክፉ ነገር እየተነገረብንም ለበረከት ያደርገዋል።
እየባረከ ይባርከናል። ያንን እርግማን ወደ በረከት ይለውጥልናል እንጂ ይሄ ዓለም እኮ ተራጋሚ ዓለም ነው አይደል? ይሄ እኮ ተራጋሚ ዓለም ነው። የወደቀ ዓለም ስለሆነ ከመልካም ነገር ይልቅ ክፉ ነገር የሚቀናው ነው። ክፉ ለመናገር ሰዎች በዛ ክፋት ተጠላልፈው እንዲወድቁ ወይም ደግሞ ታስረው እንዲቀመጡ የሚያደርግ ንግግር ይቀናዋል ይሄ ዓለም። በእስራኤል እነዚህ ሰዎች እነዚህ አባቶች እነ አብርሃም እነ ይስሐቅ እነ ያዕቆብን ስታዩ የመባረክ ነገር ልጆቻቸውን የመባረክ ነገር እንደ ልማድ አለ። በተለይ ሊሞቱ አካባቢ ብዙ ጊዜ እኛ ሀገር ሊሞት አካባቢ ሰው ኑዛዜ ነው የሚናዘዘው። እንደምታውቁት ኑዛዜ ሌላ ሀገር የወለደውንም ልጅ ሊናገር ይችላል። እዛ አንድ ልጅ ያለ ሊል ይችላል። እስከዛሬ ተሰምቶ ማያቅ ነገር ሊናገር ይችላል። አስደንጋጭ ነገር ሊናገር ይችላል። ወንድማችሁ ነው ተቀበሉት ሊልም ይችላል። ሊባርክም ይችላል። ሊመርቅም ይችላል። የሚራገሙ ሰዎች አሉ። ሊሞቱ ሲሉ ተራግመው የሞቱ ሰዎችን ታሪክ እናውቃለን። ግን ምንም ቢሆን ልጆቻችሁን ወይም ልጆቻችንን ልንባርክ ልንመርቅ ፖዚቲቭ የሆነ ነገር በእነሱ ላይ ይቅርታ በእነሱ ላይ ፖዚቲቭ ወይም ደግሞ እነሱ ላይ ተጽዕኖ በጎ ተጽዕኖ ሊፈጥር የሚችል ቃል መናገር አለብን። መመረቅ ሲሰድቡ መመረቅ ማለት እኮ ሌላው እንኳን እኛ ላይ ክፉ ንግግር ቢናገር መጽሐፉ ክፉን በክፉ ፈንታ አትመልሱ ይላል። ያው በቀል ለጌታ ተው በቀል የኔ ነው ብሏል እግዚአብሔር የሚለውን አስታውሱና እንደዛ ይላል። ክፉ ነገር እንዳይገጥማቸው ግን እዚህ ጋር ማሰብ ያለብን ይስሐቅ ወደፊት የሚሆነውን አውቆ ይላል። ማለት ይሄ ነገር ግርም ይለኛል። ወደፊት የሚሆነውን አውቆ በእምነት ነው የባረካቸው። የወደፊቱን ነው የነገራቸው። ዛት ሚንስ ወደፊት የሚገጥማቸውን ነገር ነው የነገራቸው። መንገድ አርጅቷል እኮ ሰውዬው፣ አይኖቹ ፈዘዋል። እንቀጥል። ያዕቆብም እናቱን ርብቃን ይላል እንዲህ አላት፣ ወንድሜ ኤሳው ሰውነቱ ጠጉራም ነው፣ የእኔ ገላ ግን ለስላሳ ነው። ታዲያ አባቴ ቢዳብሰኝ እንዳታለልኩት ያውቃል። ይህ ከሆነ ደግሞ በምርቃት ፈንታ እርግማን አተርፋለሁ ማለት ነው። ማለት ከነቃብኝ አለቀልኝ ያዕቆብ። ምክንያቱም ከዚህ በፊት አታሎታል። ይሄን ልጅ ይሄ ርቦት ሲመጣ በምስር ወጥ አታሎ ብኩርናውን የቀማ ሰው ነው። እንግዲህ የታወቀ ነው። ያዕቆብ ማለት ራሱ የስሙ ትርጓሜ አታላይ ማለት ነው። አጭበርባሪ፣ ማታለል ማለት ነው። በኋላ እግዚአብሔር ጋር ታግሎ ነው ስሙ የተቀየረ። እንደምታውቁት እስራኤል የተባለው ያዕቆብ ነው። የእስራኤል 12ቱ የእስራኤል ነገዶች የተባሉት የያዕቆብ ልጆች ናቸው። ነገር ግን ያዕቆብ የሚለው አታላይ ማለት ነው። አጭበርባሪ ማለት ነው። እና ላፍ ያደርጋል እየሄደ በረከትን ላፍ የሚያረግ ሰው ነው ይሄ ያዕቆብ። እናቱ ደግሞ ለሱ ትንሽ ታደላለች እና ከመጀመሪያው ልጅ ይልቅ ለዚህ ለያዕቆብ ታደላለች። ግርም የሚለኝ ነገር አንዳንድ ቤት ውስጥ በጣም እናትየው የምትወደው ቦዘኔው ልጅ ነው። ደህናው ልጅ እኮ ብዙ አይከበርም። አይታችሁ ከሆነ አንዳንድ ቤት ነው ያልኩት። በጣም አስቸጋሪ ጸባይ ያለው ከሰው ጋር የሚደባደብ የሚጣላ ምን የሚለው በጣም ፍቅር ሲያገኝ፣ ሌላው ደግሞ በቤት ውስጥ ጨዋ የሆነው ሰው የተሻለ ክብር አያገኝም። አንዳንድ ቤት ስመለከት በእኔ ትዝብት ነው። እናንተም እንደዛ ገጥሟችሁ ሊሆን ይችላል። የተሻለ ታደላለታለች ርብቃ ለያዕቆብ እና አንድ ነገር ልታከናነብኝ ነው በስህተት ይሄ አባቴ አይኑ አያይም፣ በእርግጥ ግን ከለየኝና ካወቀኝ አበቃልኝ፣ በቃ እርግማን ነው የሚዘንብብኝ ብሎ እርግማን ነው ማተርፍ ማለት ክፉ ነገር ነው የሚገጥመኝ። ክፉ ንግግር ሊናገርብኝ ይችላል። ያ ክፉ ንግግር ደግሞ ይሰራል። ምክንያቱም ከእውነት ጋር ይሰራል። ባይዞ ከንቱ እርግማን ነው እንጂ ሰው ላይ ማይሰራው። ለምሳሌ በከንቱ የሚራገሙ ሰዎች እርግማናቸው አይሰራም፣ በከንቱ ይራገማል። ለነገሩ መጽሐፉ በእስራኤል ላይ ሟርት የለም ይላል። በያዕቆብ ላይ አስማት አይሰራም ነው የሚለው። አይሰራም ማለት እግዚአብሔር የማምከን የማክሸፍ ኦቶሪቲ ስላለው፣ እኛ ደግሞ የእግዚአብሔር ርስት ስለሆነ የሚወረወርብንን የእርግማን ቃል እግዚአብሔር ቅድም እንዳልኳችሁ ወደ በረከት ይለውጥልናል። በዛ እንኖራለን ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ እናቱም ልጄ ሆይ የአንተ እርግማን በእኔ ላይ ይድረስ፣ ግድ የለህም እንደነገርኩ ሄደ ጠቦቶቹን አምጣልኝ አለችው። እርሱም ሄዶ ጠቦቶቹን ለእናቱ አመጣ። እርሷም ልክ አባቱ እንደሚወደው አይነት አጣፍጣ ጥሩ ምግብ አዘጋጀችለት። ማለት ቴስቱን ታውቃለች። አባቱ የሚፈልገውን ቅመም ታውቃለች። ክሽን አድርጋ አዘጋጀችለት። ከዛም ርብቃ በቤት ያስቀመጠችውን የታላቁን ልጇን የኤሳውን ምርጥ ልብስ አንስታ ለታናሹ ልጇ ለያዕቆብ አለበሰችው።
እንዲሁም የአንገቱን ለስላሳ ክፍል የጠቦቶቹን ቆዳ አለበሰችው። እንዲህ ሲታሽ እንዲታወቅ ማለት እንዳይታወቅ እንዳይባነን ልብሱን የኤሳውን አለበሰችው። እንግዲህ የአንገቱን ለስላሳ ክፍል ደግሞ የጠቦቶቹን ቆዳ አለበሰችው። ከዚያም ያሰናዳቸውን ጣፋጭ መብልና እንጀራ ለያዕቆብ ሰጠችው። ያዕቆብም ወደ አባቱ ሄደ። አባቴ ሆይ አለ። ይስሐቅም እነሆ አለሁ ልጄ። ለመሆኑ አንተ ማነህ አለው። ምክንያቱም አርጅቷል፣ አይኑ አያይም፣ መለየት አይችልም። ጥያቄ መጠየቅ ነበረበት። አንተ ማነህ? ያዕቆብም አባቱን እኔ የበኩር ልጅ ኤሳው ነኝ፣ ያዝከኝን አድርጌያለሁ። እስቲ ቀና በልና እንድትመርቀኝ አድኜ ካመጣሁት ብላ አለ። እዚህ ጋር ሁለት ማታለያዎችን ሲጠቀም ታያላችሁ። አንደኛ ያልሆነውን ማንነት እኔ ነኝ አለ። ቀድሞ ነገር ለብሶ ሄደው ልብስ የሱ አይደለም፣ ቆዳውም የሱ አይደለም። የሱ ለስላሳ ቆዳ ነው፣ የወንድሙ ሻከር ያለ ቆዳ ነው። ስለዚህ አንገቱ ለስላሳ ክፍል የጠቦቶቹን ቆዳ ያለበሰችው እንዳይነቃ ነው ማለት ነውና፣ ሁለተኛ ማነ ሲባል ኤሳው ነኝ አለ ማለት በሰው መታወቂያ ሲንቀሳቀስ ማለት አይኑ አያይም ብሎ ሲያጭበረብር እዚህ ጋር ታያላችሁ። አባቱን ነው የሚያታልለው። ቀላል ነገር አይደለም። ቀጥሎ የሚደርስበት ነገር ከባድ ነው። ቢያውቅ ማለት በዚህ ጊዜ ቢያውቅ እጅግ ክፉ ነገር ይደርስበታል። እሺ ተመልሻለሁ። በጣም ይቅርታ ትንሽ ጉንፋን ነገር ስለያዘኝ ነው። አሁን ይስሐቅ በዚህ ጊዜ ቢያውቅ ያዕቆብ ላይ የሚወርድበትን የእርግማን መዓት አስቡት። እስካሁን ግን ይሄ ሰው አይኑ ስለማያይ ድምፁን ግን ተጠራጥሮ ማነህ የሚል ጥያቄ ጠየቀ። እሱ ግን ምን አለ? እኔ የበኩር ልጅ ኤሳው ነኝ አለ ማለት ነው። ልብሱን ለብሷል ሲያጭበረብር ማለት ነው። ከዛ ኤሳው ነኝ አለ። ያዘዝከኝን አድርጌያለሁ ማለት መልእክቱ ልክ ለሱ እንደተነገረ አድርጎ ነው እርግጠኛ ሆኖ የሚያወራው። ምክንያቱም ከእናቱ ሰምቷል። ሙሉ መረጃ ያለው ሰው ነው። ሲያታልል እንዲሁ ዝም ብሎ ያለ ኢንፎርሜሽን አድርጎ አይደለም ያታልለውና በጣም በሚገርም ሁኔታ መረጃ ያለው ሰው ነው። እስቲ ቀና በልና እንድትመርቀኝ አድርጌ ካመጣሁት ብላ አለ ይላል። ካመጣሁት ብላ። ይስሐቅም ልጁን ልጄ ሆይ ከመቼው ቀናህና መጣህ ሲል ጠየቀው። ያዕቆብም እግዚአብሔር አምላክህ አሳካልኝ ብሎ መለሰለት። እግዚአብሔርን ለምስክርነት ጠራ ማለት ነው። እዚህ ጋር ደግሞ የሱ ተባባሪ ያደረገው እግዚአብሔር እንግዲህ ከጠቦቶች መካከል ነው ያመጣው። እንደገና እግዚአብሔርን እዚህ ጋር ደግሞ ሲጠራ ታያላችሁ። እግዚአብሔር ሁሉን ይመለከታል። ያዕቆብ ግን አድኜ ተሳክቶልኝ ነው የመጣሁት አይነት መረጃ ይሰጣል። ይስሐቅም ያዕቆብን ልጄ ሆይ አንተ በእርግጥ ልጄ ኤሳው መሆንን እንዳውቅ እስቲ ቀረብ በልና ልዳብስህ አለው። እቺ በረከትማ ዝም ብላ አትወሰድም አይነት ነገር ነው እና እስቲ ቀረብ በላለሁ ማለት አይኔ አያይም፣ ግን እስቲ ልዳብስ ቢያንስ የልጆቼን ሰውነት አውቃለሁ አለ ማለት ነው። ስለዚህ ያዕቆብም ወደ አባቱ ወደ ይስሐቅ ተጠጋ። አባቱም በእጁ እየዳሰሰው ይህ ድምጽ የያዕቆብ ድምጽ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። ምክንያቱም እንደዚህ ሲዳብሰው የኤሳው እጆች አይነት ጸጉራም ናቸው። ምክንያቱም እጆቹ እንደ ወንድሙ እንደ ኤሳው እጆች ጸጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም። ስለዚህ ባረከው ይላል። አልለየውም። ድምፁ ያዕቆብ ነው። በእርግጥ በድምጽ መለየት ብቻ አልቻለም። ግን ሲዳብሰው ጸጉሩ እንደ ወንድሙ እንደ ኤሳው ነው። ስለዚህ ባረከው ይላል። ይስሐቅም በእርግጥ አንተ ልጄ ኤሳው ነህ ብሎ ሲል ጠየቀው ይላል። ሶስተኛ ጊዜ ጠየቀው ለማረጋገጥ። ያዕቆብም አዎ ነኝ ብሎ መለሰ። ከዚያም በል እንግዲህ ልጄ እንድመርቅህ አድነህ ካመጣው አቅርብልኝና ልብላ ነው። መጀመሪያ ልብላ ከዛ መርቅሃለሁ። ያዕቆብም ምግቡን ለአባቱ አቀረበለት፣ የወይን ጠጅም አመጣለት። እርሱም በላ ጠጣም። ከዚያም አባቱ ይስሐቅ ያዕቆብን ልጄ ሆይ እስቲ ቀረብ በልና ሳመኝ አለው። ያዕቆብም ቀርቦ ሳመው። ይስሐቅም ያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው ይላል። ልብሱን አሸተተ። ቅድም ልብሱ የማን ነበር? የኤሳው ነበረ። አሁን ስሞታል፣ ምግቡን በልቷል፣ የወይን ጠጁን ጠጥቷል፣ ደስ ተሰኝቷል። ደስ ከተሰኘ ሰው ደግሞ ፖዚቲቭ ነገር በቃ ጥሩ በረከት፣ ጥሩ የምርቃት ቃል ወደፊት የሚሆነውን ነገር አሁን እንግዲህ በይስሐቅ ልብ ማን ነው ኤሳው እየተመረቀ ነው።
ጥፍጥ ያለ ምግብ የሰራችው የያዕቆብ እናቱ ናት። እናታቸው ናት የሰራችው። አሁን ያዕቆብ እዚህ ውስጥ አስተዋጽኦ የለውም። በረከቷን አድርጎ ሊሄድ ብቻ ነው። ላፍ አድርጎ ሊሄድ ብቻ ነው። ምግቡን አልሰራም፣ ሄዶ አላደነም። መረጃውም ለሱ አይደለም። አባቱ የላከው ሰው ሌላ ነው። ይሄን ሁሉ እያጭበረበረ አሁን በረከት ሊቀበል ነው። አባቱ አይኑ ስለማያይ ማለት ነው። ስለዚህ ያዕቆብ ቀርቦ አባቱን ሳመ። ይስሐቅም ያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀ። እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። እግዚአብሔር የሰማይን ጠል የምድርንም በረከት የተትረፈረፈ እህልና የወይን ጠጅ ይስጥ። አያችሁ፣ እንደ መስክ መዓዛ ነው ጠረንህ። በጣም አትራክቲቭ ነው። ደስ የሚሰኝበት አይነት ጠረን ያለ እግዚአብሔር የሰማይን ጠል የምድርንም በረከት የተትረፈረፈ እህልና የወይን ጠጅ ይስጥ። ይሄ ማለት የሚገርም በረከት። ይሄ ሰው መቼም ሰማያዊና ምድራዊ በረከት ካለው በቃ እኮ የተባረከ ማለት እኮ እሱ ከእግዚአብሔር። አንዳንድ ጊዜ ሰዎች የሰማዩን ሳያገኙ የምድሩን አግኝተው የተባረክነን ሊሉ ይችላሉ። በረከት የሚጀምረው ከሰማይ ነው። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 1 ላይ በሰማያዊ በረከት በመንፈሳዊ ስፍራ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በረከት ኢየሱስን ከማወቅ እግዚአብሔርን ከማወቅ ከሰማይ ነው የሚጀምረው። የምድሩ ሁለተኛ ነው። ጌታ ኢየሱስ ክርስቶስ በምድር የሚሆነውን ነገር ላይ ብዙ አላተኮረም። በሰማይ ስለሚሆነው ክብር፣ በሰማይ ስለሚገጥመን ጥሩ ነገር፣ እዛ ስለምንሸለመው ሽልማት ነው አተኮሮ ብዙ ነገር ያስተማረው። እና መንግስተ ሰማያት ትልቅ ነች። እዛ የሚሆነው እዛ የምናከማቸው እዛ ልናገኝ የሚገባን ነገር ነው የሚተልቀው። ምድራዊ ነገር ቢሳካም ባይሳካም ዋና ነገር አይደለም። እዚህ ጋር ግን ዋናውን ነገርም ትርፉንም ነገር ባርኮታል። ሌላው ተጨማሪውን ነገርም ባርኮታል። ምን አለው? እግዚአብሔር የሰማይን ጠል የምድርንም በረከት የተትረፈረፈ እህልና የወይን ጠጅ ይስጥ። መንግስታት ይገዙልህ፣ ህዝቦችም ተደፍተው እጅ ይንሱ። የወንድሞችህ ጌታ ሁን፣ የእናትህም ልጆች ተደፍተው እጅ ይንሱ። የሚረግሙ የተረገሙ ይሁኑ፣ የሚባርኩ የተባረኩ ይሁኑ አለው ማለት ነው። ይሄ የሚገርም በረከት ነው። ይስሐቅ ያዕቆብን መርቆ እንዳበቃ ያዕቆብ ገና ከአባቱ ዘንድ ሳይወጣ ወዲያውኑ ወንድሙ ኤሳው ከአደን ተመለሰ። ዋናው በረከቱ የተገባው መልእክቱን የተላከው ሊያደን የሄደው በትክክልም አድኖ ያመጣው ሰው ተመለሰ። እርሱም ደግሞ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ ይላል። ያዕቆብን ያዘጋጀችው እናቱ ናት። እሱም አደን አልሄደም፣ አላቀረበም፣ አልሰራም። በረከቷን ወስዷል። ይሄ ሰው ደግሞ በትክክል ጫካ ሄዷል፣ አድኗል። ደግሞ አባቱ እንደሚወደው አድርጎ ቀምሞ አጣፍጦ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ ይላል። አባቴ ሆይ እንድትመርቀኝ እስቲ ቀና በልና ካደንኩት ብላ አለው። አስቡ እንግዲህ አባትየው ምግብ በልቶ ብዙ አልቆየም። ቃል ተናግሮ ባርኮ ገና አልጨረሰም። ከመጨረሱ ነው የመጣው። ያዕቆብ ከፊቱ አልወጣም። ይሄ ሰው መጥቶ ካደንኩት ብላ ባርከኝ ይለዋል። አባቱ ይስሐቅም አንተ ደግሞ ማነህ ሲል ጠየቀው። ምክንያቱም ቅድም ይሄንን ጥያቄ ለማን ጠይቋል? ለያዕቆብ ጠይቋል። ያዕቆብ ግን በሌላ ሰው መታወቂያ ገብቷል። በወንድሙ መታወቂያ በኤሳው ገብቶ አጭበርብሮ በረከቱን ወስዷል። አንተ ደግሞ ማነህ የሚለው ጥያቄ አይኑ ፈዛዛ ስለሆነ ማየት ስለማይችል ስላረጀ የሚታሰብ ወይም የሚነገር ንግግር ነው። ከዛ ነው የሚነሳው። ሐሳቡ እንደዛ ነው። አንተ ደግሞ ማነህ ሲል ጠየቀው። እርሱም እኔማ የበኩር ልጅ ኤሳው ነኝ አለ። በዚህ ጊዜ ይስሐቅ ክፉኛ እየተንቀጠቀጠ ታዲያ ቀደም ሲል አድኖ ያመጣልኝ ማን ነበር? አንተ ከመምጣት በፊት በልቼ መረቅኩት፣ እርሱም በእርግጥ የተባረከ ይሆናል አለ። በቃ ቅድም በልቼ ነበር፣ አንተ ከመምጣት በፊት በልቼ መርቄዋለሁ፣ ወጥቷል ከአፌ። ከዛ እሱ ለበረከት ነው የሚሆነው። በቃ በረከት የእሱ በረከት አይቀርም። ምክንያቱም ደስ ተሰኝቻለሁ፣ በልቻለሁ፣ ባርኬዋለሁ። ኤሳውም የአባቱን ቃል ሲሰማ ድምፁን ከፍ በማድረግ ምርር ብሎ አለቀሰ። አባቱንም አባቴ ሆይ እኔንም ደግሞ እባክህ መርቀኝ አለው ማለት ነው። ምርቃት አያልቅ። ምን ችግር አለ ብትባርከኝ? እኔንም ደግሞ ባርከኝ። እሺ እሱ ወሰደ። እኔንም ደግሞ ባርከኝ ብሎ ምርር ብሎ አለቀሰ። ድምፁን ከፍ አድርጎ አለቀሰ። ልፋቱን አስቡት። ጫካ ሄዶ ያደነበትን ማደን አስቡት። አምጥቶ አቁላልቶ አጣፍጦ መስራቱን አስቡት። ልፋቱን ማለት እና እዛ ጋር የተባረከ ሰው አለ። ያልሰራ፣ ያልለፋ፣ ያልደከመ ሰው በደከመው የገባ። እዚህ ጋር ደግሞ ሰው ደክሞ ለፍቶ
ዋጋ ከፍሎ መጥቶ ዋጋው ከንቱ የሆነበትን ሰው ትመለከታላችሁ። ኤሳው የአባቱን ቃል ሲሰማ ድምፁን ከፍ በማድረግ ምርር ብሎ አለቀሰ። አባቱንም አባቴ ሆይ እኔንም ደግሞ እባክህ መርቀኝ አለው። ይስሐቅም ወንድምህ መጥቶ አታሎኝ ምርቃትህን ወስዶብሃል አለ። ወንድምህ ነው በቃ ይሄንን ያደረገው፣ እኔን አጭበርብሮ አታሎኝ ምርቃትህን ወስዶብሃል። ኤሳው ይህ ሰው ያዕቆብ መባሉ ትክክል አይደለምን? እኔን ሲያታልለኝ ይህ ሁለተኛ ጊዜው ነው። መጀመሪያ ብኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴንም ቀማኝ። ቀጥሎም ታዲያ ለእኔ ያስቀረኸው ምንም ምርቃት የለም ብሎ ጠየቀ። ይስሐቅም ለኤሳው በአንተ ላይ የበላይነት እንዲኖረው ወንድሞቹ ሁሉ አገልጋዮቹ እንዲሆኑ እህሉ የወይን ጠጁም የተትረፈረፈ እንዲሆኑለት መርቄዋለሁ። ታዲያ ልጄ ለአንተ ምን ላድርግልህ እችላለሁ ሲል መለሰለት። ሁሉም ጠራርጎ ወስዷል። በረከት የተባለውን ነገር ከአፉ ጠራርጎ ወስዷል። ያስቀረው ነገር የለም። የሚገርም ነው። ይሄ ኤሳው በጣም ያሳዝናል። ኤሳውም አባቱን አባቴ ሆይ ምርቃትህ ይህችው ብቻ ናትን? እባክህ አባቴ እኔንም መርቀኝ አለው። ድምፁንም ከፍ አድርጎ አለቀሰ። አባቱም ይስሐቅ እንዲህ ሲል መለሰለት፣ መኖሪያ ከምድር በረከት ከላይም ከሰማይ ጠል የራቀ ይሆናል። ወደፊቱን ነው አይደል የሚናገረው? ቅድም እንዳልኩት ስለ ወደፊት የሚሆነውን አውቆ በእምነት ባረካቸው ይላል። ዕብራውያን ላይ ያየነው ቁጥር 20 ላይ ዕብራውያን ምዕራፍ 11 ቁጥር 20 ላይ ወደፊት የሚሆነውን ምን ይሆናል? ይሄ ኤሳው መኖሪያ ከምድር በረከት የራቀ ከላይም ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ ተዋጊ ትሆናለህ አለ። በሰይፍ ትኖራለህ ማለት ሴኩሪቲን የምታስከብረው በሰይፍ ነው። ደህንነትም የሚጠበቀው በሰይፍ ነው። የወንድምህም አገልጋይ ትሆናለህ፣ ባሪያ ትሆናለህ። ከባድ ነው። ታላቅ ሆኖ በኩር ሆኖ አንደኛ ብኩርናው ተወስዷል። ሁለተኛ ይሄኛው በረከት የሰማይ ጠል የምድር በረከት ምን ይቀረዋል? ምንም እኮ ይሄ ሰው የተረፈው ነገር የለም። እንግዲህ ካልባረከኝ ብለሃል፣ ከባረኩ ደግሞ የሚሆነውን ነው የምነግርህ። ከላይ ከሰማይ ጠል የራቀ ይሆናል፣ በሰይፍ ትኖራለህ፣ የወንድምህም አገልጋይ ትሆናለህ። አምርረህ በተነሳህ ጊዜ ግን ቀንበሩን ከጫንቃህ ላይ ወዲያ ትጥላለህ። አንድ ያለች ቻንስ እችና ጸንተ በተቃወምከው ጊዜ አምርረህ ከተነሳህ ቀንበሩን ከጫንቃህ ላይ ይሄ ባሪያም ያረግህን ሁለት ጊዜ ያታለለህን ወንድምህን ምን ማለት ነው? ከነሱ በኋላ የሚመጣው ትውልድ የሚሆነውን ነው የተናገረው። ጄኔሬሽን ነው የተናገረው። ምክንያቱም መንግስታት ብሎ አይደል የባረከው ያዕቆብን መንግስታት ይገዙልህ ብሎ ባርኮታል። ህዝቦችም ተደፍተው እጅ ይንሱ ብሎ ያዕቆብ ማን ነው? እስራኤል ነው ስሙ፣ እስራኤል ነው። ስለዚህ as a nation እግዚአብሔር ምንድነው ይሄ ሰው እዚህ ጋር ሲመርቅ ታያላችሁ፣ ይስሐቅ ሲመርቅ ታያላችሁ። ስለዚህ ምን አለው? አምርረህ በተነሳህበት ጊዜ እድልህ አምርሮ መነሳት ነው። አለበለዚያ በሰይፍ ነው። በቃ አንተ ኑሮ በሰይፍ ነው። ከምድር በረከት ርቀሃል፣ ከላይ ከሰማይ ጠል የራቅህ ይሆናል ዘመንህ። በጣም ከባድ ነገር ይገጥማል። ግን አምርረህ በተነሳ ጊዜ ግን ቀንበሩን ከጫንቃ ላይ ወዲያ ትጥላለህ። ኤሳው የሚያሳዝን ሰው ነው። በኩርናውን ተነጥቋል፣ በረከቱን ተነጥቋል። ሁለቱን በእምነት ባረካቸው ይላል እና ባርኮት ማለት የሚለውን አይተናል። እንግዲህ እግዚአብሔር የሚሆኑትን ደግሞ በዚህ ሰው በረከት ውስጥ ያደረገውን ደግሞ ታያላችሁ። መጽሐፉን እያጠናችሁ ስትሄዱ በትውልዱ መካከል የያዕቆብንም አታላይነት ዋጋ ያስከፈለውን ያዕቆብ ብዙ ዋጋ ከፍሏል። ከዛ ኮብልሎ ወደ አጎቱ ቤት ወደ ላባ ቤት ሄደ። እዛ ሄዶ እንግዲህ ስለ አንዷ 7 ዓመት ስለ ሁለተኛዋ 7 ዓመት ተገዛ። የሚፈልጋትን ሳያገባ ቀረ። ባሪያው ሆነ፣ እረኛ ሆነ። በቃ ዋጋ ከፈለ፣ ብዙ ዋጋ ከፈለ። አታላይነት ዋጋ ያስከፍላል። ያዕቆባዊ አካሄድ ዋጋ ያስከፍላል። ግን ደግሞ ትውልዱ ቀጥሎ እስራኤል የተባለው ሰው ትውልድ ያው እንደምታውቁት ተጽዕኖ ፈጣሪነቱ ውስጥ ከዛሬም ድረስ አለ። እስራኤል የተባለው ሕዝብ ማለት ነው እና ባረካቸው፣ በእምነት ነው የባረካቸው። ነገ የሚሆነውን አይቶ ነው የባረካቸው ይላል። እንግዲህ ይህንን በረከት ኤሳው ነበር ሊበላ የሚገባው ወይም ደግሞ ኤሳው ነበር ሊጠቀም የተገባው ማለት ነው። እግዚአብሔር አምላክ የተመሰገነ የተባረከ ይሁን። ይስሐቅ ወደፊት የሚሆነውን ማለት አስቦ ያዕቆብንና ኤሳውን በእምነት ባረካቸው። ወደፊት የሚሆነው ነገር ይሄ ነው ብሎ በእምነት ባረካቸው ይላል። እንግዲህ ቁጥር 21 ላይ ደግሞ ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍ ልጆች በእምነት ባረካቸው።
በበትሩም ጫፍ ዘንበል ብሎ ሰገደ የሚል ቃል ደግሞ አለ። የያዕቆብን ጥቂት ነገር እናነሳና እናበቃለን። የዛሬው ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍን ልጆች በእምነት ባረካቸው፣ በበትሩም ጫፍ ዘንበል ብሎ ሰገደ። እንግዲህ የዮሴፍን ታሪክ እንደምታውቁት ነው። ዮሴፍ ህልመኛ ነው፣ ትንሽ ልጅ ነው። ለወንድሞቹ ህልምን የተናገረ ነው። ህልም ያየውን ህልም ተናግሯል። 2 ጊዜ ህልም አይቷል። ነዶ ቆማ ነበረ፣ የኔ ነዶ የብዙ ሰዎች ነዶ ቆማ ነበረ፣ የናንተ ነዶ ለኔ ነዶ ወድቃ ስትሰግድ አየው ብሎ ተናገረ። እንደገና ደግሞ ጨረቃ ከዋክብት ሁሉ ለኔ ወድቀው ሲሰግዱ አየው ብሏል። ስለዚህ በዛ ምክንያት ወንድሞቹ ያቀይሙበት ነበር። አንድ ጊዜ ወንድሞቹን ለማየት እነሱ ምንድነው በጎችን ወደሚያሰማሩበት ከብቶችን ወደሚጠብቁበት ቦታ ሄደ። እንደምታውቁት ወንድሞቹ ህልመኛው ልጅ መጣ ብለው አደኑት ማለት ነው። መጀመሪያ ሊገሉት ፈለጉ። ከዛ ግን ወደ ጉድጓድ ጣሉት። ከጉድጓድ አውጥተው ከዛ እስማኤላውያን ጋር ሸጡት። ታሪኩን ስለምታውቁት ከዛ ይሄ ትንሽዬ ልጅ ወደማያውቀው ሀገር የሰው ሀገር ተሸጠ ማለት ነው። ወደ ግብጽ ሀገር ወረደ ማለት ነው። እንግዲህ ወደ ግብጽ ሀገር ከወረደ በኋላ ጲጢፋራ የሚባል ሰው ቤት ገባ። እዛም ፈተና ገጠመው፣ ወደ እስር ቤት ገባ ማለት ነው። ህልሙ ራሱ ፈተነው። የተነገረው ህልም ራሱ ፈተነው፣ አስጨነቀው። ህልም ግን እግዚአብሔር ለዛ ንጉስ ለፈርዖን ሲያሳይ ህልሙን የሚፈታ ጠቢብ ወይም አስማተኛ ግብጻዊ አልተገኘም። በምድሪቱ ላይ ያለ ሁሉ አልተገኘም። እግዚአብሔር ለዮሴፍ ፍቺውን እንደሚገልጥ እዛ የተፈታላቸው ሰዎች እንደተፈታው የሆነባቸውና የሆነላቸው ሰዎች ማለት የሆነበት ሰው ሞተ፣ የሆነለት ሰው ደግሞ መሰከረ ማለት ነው። ስለዚህ ፈርዖን በአስቸኳይ ዮሴፍን አስጠራ። ከዛ 2 ዓመት ከታሰረ በኋላ በሰው ሀገር ከታሰረ በኋላ ማለት ነው። እግዚአብሔር ግን ከዮሴፍ ጋር ነበር ይላል። ከዛ ዮሴፍ እንግዲህ እንደምታውቁት ታሪኩ ሰፊ ስለሆነ አጠር ላረግ ብዬ ነው። ዮሴፍ ወደ ፈርዖን ቤት ገባ፣ የተባለውን ህልም ፈታ። ህልሙ ያው 2 ህልም ይሄ እንጂ መልእክቱ አንድ አይነት መሆኑን ተናገረ። የጥጋብ ዘመንና የረሃብ ዘመን እንደሚመጣ፣ ከዛ የጥጋቡ ዘመን ላይ ስንዴ መከማቸት እንዳለበት፣ ምግብ መከማቸት እንዳለበት፣ ግብፅን ጎተራ የእህል ጎተራ መሆን እንዳለባት አማከረ። ከዛ በኋላ ቀጥሎ ያሉ 7 ዓመታት ረሃብ ጊዜ ሲመጣ ከዛ እየወጣ ህዝቡ እንዲጠቀም ለዓለም ሁሉ ምግብ ሰጪ እንድትሆን ግብፅን ያስቻለ ብልህና እግዚአብሔር የባረከው ጠቢብ ልጅ ሆነ ማለት ነው ዮሴፍ። ዮሴፍ እዛ በሄደበት ሀገር 2 ልጆች ወልዷል በግብፅ። ኤፍሬም እና ምናሴን ወልዷል። ምናሴ የመጀመሪያው ልጁ ነው። ምናሴ ማለት ማስረሻ ማለት ማስረሻ አባቱ ቤት የነበረውን መከራ ወንድሞቹ ያደረጉትን መከራ የረሳበት ማለት ነው። ኤፍሬም ደግሞ ማለት እግዚአብሔር በእንግድነቴ አገር አፈራኝ ሲል ልጁ ምን አለው ይላል? ኤፍሬም አለው። ይሄም 2ኛ ልጅ ነው። ራሱ ያዕቆብ አባታቸው ማለት አያትየው ማለት የዮሴፍ አባት ከሱ በፊት ይስሐቅ ማለት ነው። ይቅርታ ይስሐቅ ያዕቆብና ኤሳው ነበሩት ልጆች። 2ኛው ያዕቆብ ከመጀመሪያው ከኤሳው ይልቅ በረከትን ይዞ እንደሄደው ሁሉ እዚህም ጋር ከምናሴ ይልቅ ደግሞ ኤፍሬም የ2ኛው ልጅ በረከትን እንዴት ይዞ እንደሄደ በሚገርም ሁኔታ የሚናገር ክፍል ነውና ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍ ልጆች በእምነት ባረካቸው ይላል። ምናሴና ኤፍሬምን ጠርቶ ባረካቸው። ያው ሊሞት ሲቀርብ ቅድም እንዳልኳችሁ ይሄኛውም ሊባርካቸው እንግዲህ ወደ ግብጽ ወርዷል። ወደ ግብጽ ያዕቆብ የወረደበት መንገድ ያው እንደምታውቁት ረሃብ ሲሰለጥን ሰው ሁሉ ሲራብ ወደ ግብጽ እህል እንዳለ ሲያውቁ ወንድሞቹ ሄዱ። ከዛው አባታቸውና ይሄ ትንሹ ወንድሙ ቢንያም እንዲመጣ አስደረገ ዮሴፍ። በኋላ ፈርዖንን ጠይቆ መሬት ሁሉ አሰጥቷቸው እዛ እንዲገቡ ተደረገ ማለት ነው። ያዕቆብ 2 ነገር አድርጓል። አንደኛ ስሙ እንግዲህ እስራኤል ነው። መጽሐፉ ምንድነው የሚለን? ምዕራፍ 47 ቁጥር 29 ላይ ዘፍጥረት እስራኤልን የሚሞትበት ጊዜ መቃረቡን እንደተረዳ ልጁን ዮሴፍን አስጠርቶ እንዲህ አለው፣ በአንተ ዘንድ ሞገስ ካገኘው እጅህን በጭኔ ላይ አኑረህ በጎነትህንና ታማኝነትን ልታደርግልኝ ቃል ግባልኝ። በምሞትበት ጊዜ በግብጽ አትቅበረኝ፣ እኔም ከአባቶቼ ጋር ሳንቀላፋ ከግብጽ አውጥተህ እነርሱ በተቀበሩበት ቦታ ቅበረኝ ብሎ አለው ማለት ቃል አስገባው።
ዮሴፍም እሺ እንዳልከኝ አደርጋለሁ አለ። ያዕቆብም በል ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ላይ ራስጌ ላይ ሆኖ ጎንበስ አለ ይላል። ስለዚህ እንግዲህ በግብፅ አትቅበረኝ የሚለውን ቃል ተናግሯል። የሰው ሀገር ሰው ነው፣ ሌላ ሀገር ነው መቀበር ያለበት፣ ወደ መጣበት ሀገር ሄዶ ነው መቀበር ያለበት። ስለዚህ ቃል ግባልኝ አለ። ያው ዮሴፍንም ታስታውሳላችሁ። ዮሴፍም ራሱ እዚህ ግብፃውያን ምንድነው በጭቆና ከሚያስተዳድሩበት ሀገር በኋላ ዮሴፍን የማያውቅ ንጉስ ስለሚመጣና ህዝቡን ስለሚያስቸግርና ስለሚጨቁን ከዛ በኋላ ያው እዛ ዮሴፍ ከሞተ በኋላ አጥንቱ እንዲወጣ መናገሩ ታስታውሳላችሁ። ዮሴፍም ወጥቷል ማለት ነው። እስራኤል ከግብፅ በለቀቀ ጊዜ የዮሴፍንም አጥንት ደግሞ ይዘው ወጥተዋል። ከጥቂት ጊዜ በኋላም አባትህ ታሟል ተብሎ ለዮሴፍ ተነገረው። ሁለቱን ልጆቹ ምናሴንና ኤፍሬምን ይዞ ሄደ። እንግዲህ ለያዕቆብም ተነገረው ማለት ነው። ልጅ ዮሴፍ ወደ አንተ መጥቷል ተብሎ በተነገረው ጊዜ እስራኤል ተበረታቶ በአልጋው ላይ ተቀመጠ ይላል። አሁን ሊባርክ ነው የተቀመጠው። እዚህ ጋር ሰፊ ታሪክ አለ። ምዕራፍ 48 ላይ እናንተ አንብቡት። ከቁጥር 15 ጀምሮ እንደዚህ ይላል። ከዚህ በኋላ ዮሴፍን ባረከ እንዲህም አለው፣ አባቶቼ አብርሃምና ይስሐቅ በፊቱ የተመላለሱት እግዚአብሔር ለእኔም እስከዛሬ ድረስ በዘመኔ ሁሉ እረኛ የሆነኝ አምላክ ከጉዳትም ሁሉ የታደገኝ መልአክ እርሱ እነዚህን ልጆች ይባርክ። የሚባርክ እግዚአብሔር ነው። እርሱ እነዚህን ልጆች ይባርክ ብሎ ባረከ። በአባቶቼ በአብርሃምና በይስሐቅ ስም ይጠሩ፣ በምድር ላይ እጅግም ይብዙ። በአብርሃምና በይስሐቅ ስም ይጠሩ። ሌላ ሀገር ነው የተወለዱት፣ በግብፅ ነው የተወለዱት፣ ተሰዶ የሄደበት ሀገር ላይ ነው የተወለዱት። ግን በረከት ደረሳቸው። የያዕቆብ ወይም የእስራኤል በረከት ደረሳቸው። ዮሴፍ አባቱ ቀኝ እጁን በራሱ ላይ ማድረጉን ሲያይ ተከፋ ይላል። በኤፍሬም ላይ ማድረጉን ሲያይ፣ ምክንያቱም ኤፍሬም ሁለተኛው ልጁ ስለሆነ ነው። ከኤፍሬም ራስ ላይ አንስቶ በምናሴ ራስ ላይ ለማኖር የአባቱን እጅ ያዘ። ዮሴፍም አባቴ ሆይ እንዲህ አይደለም፣ በኩሩ ይህኛው ስለሆነ ቀኝ እጅህን እርሱ ራስ ላይ አድርግ አለው። አባቱ ግን አውቃለሁ ልጄ አውቃለሁ፣ እርሱም እኮ ሕዝብ ይሆናል ታላቅም ይሆናል፣ ይሁን እንጂ ታናሽ ወንድሙ ከእርሱ ይበልጣል፣ ዘሮቹም ታላቅ ሕዝቦች ይሆናሉ ብሎ እምቢ አለ። በዚያን ዕለት ባረካቸው፣ እንዲህም አላቸው፣ በአንተ ስም እስራኤል እንዲህ ብሎ ይመርቃል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርጋችሁ። በዚህ ሁኔታም ኤፍሬምን ከምናሴ አስቀደመው። ከዚህ በኋላ እስራኤል ዮሴፍን እንዲህ አለው፣ እኔ የምሞትበት ጊዜ ተቃርቧል። ነገር ግን እግዚአብሔር ከእናንተ ጋር ይሆናል፣ ወደ አባቶቻችሁ ምድር መልሶ ያገባችኋል። እነሆ በሰይፌና በቀስቴ ከአሞራውያን እጅ የወሰድኳቸው አምባ ከወንድሞች ድርሻ አብልጬ ለአንተ ሰጥቻለሁ። ይሄ አምባ የሚለው ስፍራ ነው፣ ቦታ ነው። ሴኬም የሚባለውን ስፍራ ያመለክታል ይላል ሲያብራራ። ስለዚህ ለዮሴፍም ደግሞ በረከትን ባረከው። የዮሴፍን ልጆች ምናሴና ኤፍሬምን ባረካቸው። ነገር ግን ኤፍሬምን ሞር ባረከው። ታስታውሳላችሁ፣ ይሄ ምናሴ ጌዲዮንና ዮፍታሔ የሚባሉ መሳፍንት ተነስተው ነበር። እንደውም እኛ ጥቂት ዘሮች ነን ማለት የምናሴ ዘር በጣም ውስን ሰዎች ነን፣ ብዛታችን ጥቂት ነው፣ ከምናሴ ጥቂት ዘሮች ነን ብሎ የተናገረበት ክፍል አለ። ታስታውሳላችሁና የምናሴ ነገዶች ናቸው። እግዚአብሔር በዛ በአባታቸው በእስራኤል በዮሴፍ አማካይነት እስራኤል እንዲባርካቸው ያደረገ በኋላ ወደዛ ምድር የገቡ ዘሮች ናቸው። እነሱም ድርሻ አግኝተዋል። ሰፊ መሬት ተሰጥቷቸዋል። የምናሴም ልጆች የኤፍሬምም ልጆች። ነገር ግን በቁጥር ሲታዩ ኤፍሬም በብዙ ነገር የሚበልጥ ሆኖ ይገኛል ማለት ነው። ስለዚህ በአንተ ስም እስራኤል እንዲህ ብሎ ይመርቃል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርጋችሁ። የሚገርም ትልቅ በረከት ነው የባረካቸው ማለት ነው። ስለዚህ በእምነት ባረከ የሚለውን ቃል ስታስቡ ወደፊቱን አይተው አባቶች የባረኩትን በረከት ትመለከታላችሁ። ስለዚህ እኛም የምንማረው ነገር ከዚህ ምንድነው? ይሄን ሁሉ ታሪክ ለምን ማንሳት አስፈለገ? ከኛ ጊዜ ጋርስ እንዴት ነው ምርቃት የሚታየው የሚለውን እናስብ። መጽሐፍ ቅዱሳችን እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔር ፊቱን ወደ አንተ ያንሳ የሚል ቃል አለ። ታውቃላችሁ፣ እግዚአብሔር ይባርክ አዝ ኤ ኔሽን። እነ ሙሴ እግዚአብሔር ፊት እጃቸውን አንስተው ህዝቡን ይባርኩ ነበረ። ይሄ ህዝብ የተባረከ ህዝብ ነው፣ ለበረከት የተጠራ ህዝብ ነው። እርግማን በሱ ላይ አይሰራም።
ሟርት፣ አስማት፣ ጥንቆላ አይሰራም። ለዚህ ነው ክርስትና ደስ የሚለው የሚወረወረውን ፍላጻ ሺልድ ሆኖ እግዚአብሔር ጋሻ ሆኖ የሚመክትልን አምላክ ስላለን በሱ እንትን እንላለን። እምነታችን እንዳይጎድል ከእግዚአብሔር ጥበቃ ስር እንዳንወጣ ከእግዚአብሔር እረኝነት ስር አንውጣ። በእምነት ባረካቸው። ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍ ልጆች በእምነት ባረካቸው፣ በበትሩም ጫፍ ዘንበል ብሎ ሰገደ ይላል። ስለ ዮሴፍም ቀጥሎ የሚናገር ክፍል አለ። ከሰዓት አንጻር እዛ ጋር አልሄድም። ስለዚህ እኛም ስንባርክ ማንኛውም ነገር ስናደርግ ጸሎትንም ስናስብ በጸሎት ውስጥ ሰዎችን ስንባርክ በእምነት እናደርገው። እነዚህ እንደ ደመና በዙሪያችን ያሉ ምስክሮቻችን በእምነት ነው ያደረጉት። በእምነት ልጆቻቸውን ባርከዋል። የእስራኤል ሕዝብ ልጆቹን ምሽት በተለይ ዓርብ ዕለት ምሽት ይባርካል ይባላል። ማንም አይቋቋምህ ብሎ ይባርካል ይባላል። እስቲል የይሁዲ እምነት ተከታዮች ልጆቻቸውን ይባርካሉ። ያው አዲስ ኪዳንን ስለማይቀበሉ ማለት ነው። እነሱ አዲስ ኪዳንንም ብሉይ ኪዳንንም እንቀበል እኛ ክርስቲያኖች ነን ቅዱሳን። እግዚአብሔር ፊት እንግዲህ እግዚአብሔር እነሱንም የሚመለከትበት ለየት ያለ አተያይ ይኖረዋል። እኛን ግን እግዚአብሔር ከነዚህ ሰዎች ከነ አብርሃም ከነ ይስሐቅ ከነ ያዕቆብ በተለይ ከይስሐቅና ከያዕቆብ ዛሬ ያየነው ስለመባረክ ስለሆነ እኛም ስንባርክ ከእምነት እንባርክ። ምድሪቱን ስንባርክ ከእምነት ለምደን አናድርገው። ደግሞ ደስ ተሰኝተን እንመርቅ። የሚሆነውን አስበን እንመርቅ። ልጆች እኮ እዚህ ሆነው ነጋቸው ይታወቃል። የማየት ኤቢሊቲያችን እንግዲህ የይስሐቅ አይኖች ፈዘው ነበር። ኢቭን ያዕቆብ እኮ ደክሟል። እንደምንም ተበረታቶ ተነስቶ ነው አጥንቱ የተንቃቃ ከአልጋው ላይ ተነስቶ ነው የበረከትን ቃል ያወጣውና ስንባርክ ደክመንም ቢሆን እንኳ ፐርፐዝሊ በትክክል አስበንበት ልንባርክ የልጆች ዴስቲኒ ላይ የትውልድ ዴስቲኒ ላይ ስለ ሀገራችንም ሊሆን ይችላል የበረከትን ቃል ስናወጣ በጥንቃቄ ሊሆን የሚገባውን ነገር መናገር ሊሆን ያለውን መናገር ጥሩ ነው። ያ እንደተጻፈለት ይሆንበታል። ይሄ ደግሞ እንደተነገረለት ይሆንለታል። ያም እንደተነገረበት ይሆንበታል ማለት ነው። ስለዚህ የምንባርከው የተባረከ ስለሚሆን ይሄ ህዝብ ለበረከት የተጠራ ህዝብ ነው። የአዲስ ኪዳን ህዝብ ባርኩ እንጂ አትርገሙ ተብሏል። የመባረክ ኃላፊነት ያለበት ነው። እርግማን በሞላበት ዓለም፣ ጨለማ በሞላበት ዓለም ለመባረክ የተጠራ ህዝብ ነው። ብዙ ክፉ ነገሮች የሚሰሙበት፣ ጦርነቶች፣ የጦር ወሬ በሚሰማበት፣ ክፉ ድርጊት የሚሰማበት፣ ሰውን ለመጉዳት አስቦ በሚወጣበት ዓለም ውስጥ እየኖርን ለመባረክ መነሳት ከጌታ የምንማረው እንደገና ከአባቶች የምንማረው የጌታ ምስክሮች እነሱ አባታችን እግዚአብሔር የሚባርክ አምላክ ስለሆነ እነሱም የሚባርኩ ሰዎች ሆነው ስለተገኙ እነዚህ ምስክሮች እኛም ደግሞ ለኛም ምስክሮች ይሆኑልናል። እግዚአብሔር የሚባርክ አምላክ ነው። መኖር የማይገባንን ሰዎች እጅግ ኃጢአተኞችን፣ አመፀኞችን ሰዎች እግዚአብሔር የመጥራት የመባረክ የራሱ የማድረግ ሰዎችን ህይወት የመቀየር የሰዎችን መልካም የመመኘት ያንን እንዲተጉ በማድረግ እግዚአብሔርን የሚደርስ አምላክ የለም። እግዚአብሔር የፍቅር አምላክ ነው። ፍቅር ነው ራሱ እግዚአብሔር። በጣም ይወደናል፣ እድል ይሰጠናል። ተራጋሚዎች እንዳንሆን ከአፋችን የሚወጣው ቃል ምድር ላይ የምንዘራው ቃል ታውቃላችሁ የሚበቅል ነው። መልካም ነገር እንዲሆን ያስፈልጋል። ትውልድ ላይ ልጆቻችሁ ላይ የምትናገሩት ለልጆቻችን የምንናገረው የምናወርሰው ለምሳሌ ልጆቹን የማትረባ ማትጠቅም ለሀገር ሸክም ይሆንክ ማለት የለብንም በፍጹም። ልጆቻችን የተባረኩ እንደሆኑ እግዚአብሔር የባረካቸው እንዲሆኑ መባረክ፣ እጅ ጭኖ መባረክ መልካም ነው። በረከት ተላላፊ ነው። ከትውልድ ወደ ትውልድ የሚተላለፍ ነው። ልክ አብርሃም ይስሐቅን እንደባረከ፣ ይስሐቅ ያዕቆብን እንደባረከ፣ ያዕቆብም የዮሴፍን ልጆች እንደባረከ የሚሆነውን እንደተናገሩ ሁሉ በእኛም ዘመን ያለን ሰዎች የሚሆነውን ለመናገር በጎውን ለልጆቻችን ለሀገራችን መናገር አለብን። ክፉ ነገር መናገር የተለመደ ነው። መጽሐፉ ግን ክፉ እንኳን ቢናገሯችሁ ስለ ክፉ ፈንታ ክፉ አትመልሱ፣ ክፉን በመልካም አሸንፍ ነው የተባለው። እየባረክ ነው የምታሸንፈው፣ እየመረቅክ ነው የምታሸንፈው እንጂ ክፋትን በክፋት ማሸነፍ አትችልም። ዛቻውን ወደ እግዚአብሔር ተመልከት ብለህ መጸለይ ትችላለህ። ወደ ዛቻቸው ተመልከት ብለህ መጸለይ ትችላለህ። ግን እርግማን ምድር ላይ መናገር ትክክል አይደለም፣ ተገቢም አይደለም። ከዚህ በላይ እርግማን እኮ ይህች ምድር አይገባትም። ህዝቡ እኮ ከዚህ በላይ ትውልዱ እኮ ከዚህ በላይ እርግማን መሸከም የለበትም። ስለዚህ እርግማን አይሰራም የሚሉም ሰዎች አሉ። ከህግ እርግማን ዋጅቶናል። እውነት ነው። ህግ ኢየሱስ ክርስቶስ በመፈጸሙ ምክንያት በህግ ሊመጣብን ያለ ፍርድ ከኛ ላይ ተሽሯል። ነገር ግን በዚህ ዘመን ያሉ ተራጋሚዎችም ደግሞ እኛ ላይ የሚናገሩትን የምናሸንፍበትን መንገድ ነው እያየን ያለ ነው።
እርግማን በእኛ ላይ እንዳይሰለጥን እኛም መራቂዎች እንድንሆን ባራኪዎች እንድንሆን እግዚአብሔር ከቃሉ አስተምሮናል። ሰዓት ወስጄባችኋለሁ፣ በጣም ይቅርታ አድርጉልኝ። እግዚአብሔር አምላክ ይባርካችሁ። ስለዚህ በእምነት እንባርክ፣ በእምነት በጎ ቃል እናውጣ፣ በእምነት የምርቃትን ወደፊት የሚሆነውን ነገር አስበንበት በጎ ተጽዕኖ የሚፈጥር ምድር ላይ በጎ ተጽዕኖ የሚፈጥር ሰዎች ይስበርህ ከማለት ይልቅ እግዚአብሔር ከፍ ያድርግህ፣ እግዚአብሔር ይባርክህ፣ እግዚአብሔር ባለህ ሀብት ላይ ሀብት ይጨምርልህ፣ እግዚአብሔር ባለህ ጤና ላይ ጤና ይሙላብህ፣ እግዚአብሔር የልጅ ልጆችን ይባርክ ብሎ የመባረክን ቃል መናገር ያ ክርስቲያናዊ ስነ ምግባር ነው። ያ የክርስቲያን ትምህርት ነው። ያ ከቤተ ክርስቲያን የምንማረው ከቅዱሳት መጻሕፍት የምንማረው ከአባቶች የምንማረው እንደ ደመና በዙሪያችን ከከበቡ ሰዎች የምንማረው ከራሱ ከእግዚአብሔር የምንማረው ነገር ነው። እግዚአብሔርን ባረካቸው ይላል አይደል? የመጀመሪያዎቹንም ሰዎች እኮ እግዚአብሔር ከመባረክ ነው የጀመረው። ብዙ ተባዙ ምድርንም ሙሏት፣ በሰማይ የሚበረውን በምድር ላይ የሚርመሰመሰውን በውሆች ውስጥ ያለውን ሁሉ ፍጥረት ግዙ ብሎ እግዚአብሔር ባረካቸው ነው። እግዚአብሔር ባራኪ አምላክ ነው፣ የሚባርክ አምላክ ነው። ባርኮን ደግሞ አይተናል። እግዚአብሔር በብዙ ነገር ይባርካል። ሰው በመስጠት ይባርካል። በዚህ ምድር ሀብት ሰውን ይባርካል። የመጀመሪያውና ትልቁ በረከታችን ጌታችን ኢየሱስ ክርስቶስ ነው። የማይሻር የማይለወጥ የማይቀየር የዚህ ዓለም በረከት አንድ ጊዜ ሊመጣ ይችላል፣ አንድ ጊዜ ሊጠፋ ይችላል። የማይለወጥ ብርሃን፣ የማይለወጥ ሕይወት፣ የማይለወጥ የዘላለም ዕረፍት በኢየሱስ ክርስቶስ በኩል ትልቅ በረከትን እግዚአብሔር ባርኮናል። ከኢየሱስ የሚበልጥ በረከት የለንም። ነገር ግን በምድርም ደግሞ በሚያስፈልገን ነገር እግዚአብሔር ይባርከናል፣ ሰው ይሰጠናል። እግዚአብሔር ስለሰጠን ሰዎች እግዚአብሔር ስሙ የተባረከ የተመሰገነ ይሁን። በውጭ ሀገር ያሉ በሀገር ውስጥ ያሉ ሰዎችን ወንድሞችን በቅዱሳን ህብረት መካከል እግዚአብሔር ለቤተ ክርስቲያን ስጦታ አድርጎ ይሰጣል። መጽሐፍ ለዛ ነው መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። ስለዚህ የመከሩ ጌታ ሰራተኞችን እንዲልክ ለምኑት የተባለው እንዲባርክ መለመን ያስፈልጋል። ምድራችን ላይ ወንጌል የሚሰብኩ ሰዎች እንዲበዙ፣ እንዲባረኩ፣ እንዲሰፋ የወንጌል እርሻ እንዲሰፋ ምድርን መባረክ፣ ቤተክርስቲያንን መባረክ፣ ቅዱሳንን መባረክ፣ ሰዎች ያስነሳልን ብሎ መለመን፣ ለበረከት መለመን ኃጢአት አይደለም፣ እንደውም የሚጠበቅ ነገር ነው። ስለዚህ በረከት ዘርፈ ብዙ ነው። በጣም በልክ ፓኬጅ ነው። እግዚአብሔር ይባርካችሁ። በጥቅሉ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ይባርካችሁ። ስለዚህ በእምነት ባረካቸው የሚለውን ሐሳብ እናስብ። አምናችሁ ባርኩን፣ አምናችሁ ባርኩ ልጆቻችሁ፣ አምናችሁ ትውልዱን ባርኩ፣ ሀገራችንን ባርኩ፣ ዓለምን ባርኩ። እግዚአብሔር አመፃን፣ ጦርነትን ከምድር ላይ እንዲገፍ ምድርን በመባረክ ድል ማድረግ ይቻላል። እግዚአብሔር ይባርካችሁ፣ ይጠብቃችሁ። ሳምንት እንቀጥላለን እንደ ጌታ ፍቃድ። እንግዲህ በሳምንት አንድ ቀን ያደረግነው ወደ ቲክቶክም ሄደን ደግሞ እዛም ወንጌል መስበክ ስላለብን ነው። አንደኛ ዮሐንስ መልእክትን በቲክቶክ እያጠናን ነው። እንግዲህ ነገ ሮብም ይቀጥላል እሱ ትምህርታችን። ሮብና አርብ አለን። በቲክቶክም ወንጌልም እየሰበክን ነው፣ ምስክርነቶችንም እየሰማን ነው። እግዚአብሔር አምላክ እየረዳን ነው። ደግሞ ስለኛም ጸልዩ። እግዚአብሔር በነገር ሁሉ ይባርካችሁ፣ ጉብኝቱን በቤታችሁ ላይ ያድርግ። እግዚአብሔር ልጆቻችሁን ይባርክ፣ ቤተሰቦቻችሁን ይባርክ፣ የእናንተ የሆነውን ይባርክ፣ ስራችሁን ይባርክ። ሚስት ያላችሁ በሚስቶቻችሁ ተባረኩ፣ ባል ያላችሁ በባላችሁ ተባረኩ። እግዚአብሔር በነገር ሁሉ በረከትን በእናንተ ቤት ያፍልቅ። የእግዚአብሔርን ቃል በመውደድ የእግዚአብሔርን ቃል በማጥናት እግዚአብሔርን በመፍራት ተባረኩ። እግዚአብሔርን በማምለክ ተባረኩ። በእግዚአብሔር ቤት በመቆየት ከእግዚአብሔር ፊት በመሆን በጸሎት በመትጋት እግዚአብሔር ይባርካችሁ። ከእግዚአብሔር ጋር በመስማማት እግዚአብሔር ይባርካችሁ። እኔም በእምነት እጆቼን አንስቼ እባርካችኋለሁ፣ እናንተም ሰምታችሁኛልና። እግዚአብሔር ቤታችሁን፣ ቡሃቃችሁን፣ ኑሯችሁን ይባርክ። ጌታ ኢየሱስ ክርስቶስን ደግሞ ያላወቃችሁ ሰዎች እግዚአብሔር ኢየሱስ ክርስቶስን ወደ ዓለም የላከበትን ምስጢር እንድታውቁ በማድረግ ይባርካችሁ። እግዚአብሔር ራሱን ይግለጥላችሁ። ልጁ ኢየሱስ ክርስቶስ ይገለጥላችሁ። ኢየሱስን በመግለጥ እግዚአብሔር ይባርካችሁ። የኢየሱስን ሕይወት በማወቅ እግዚአብሔር ይባርካችሁ። ኢየሱስ ስለእናንተ የከፈለውን ስለ ሁላችን የከፈለው ስለ ዓለም ሁሉ የከፈለውን ዋጋ በማወቅ ይባርካችሁ። ትህትና የጎደላችሁ በትህትና ተባረኩ። ቅድስና የጎደላችሁ እግዚአብሔር በቅድስናው ይሙላችሁ። ኃይል የጎደላችሁ እግዚአብሔር በኃይል ይባርካችሁ። እግዚአብሔር ጸጋ ጎሏችሁ ከሆነ እግዚአብሔር ጸጋውን በመስጠት ይባርካችሁ። እግዚአብሔር በሚያስፈልጋችሁ ነገር ሰው የለኝም በምትሉት ጉዳይ ላይ እግዚአብሔር ሰው ሆኖ ይባርካችሁ። እግዚአብሔር ከፊታችሁ ይቅደም። እግዚአብሔር ከፊታችሁ ይውጣ።
በረከት በቤታችሁ፣ ሰላም በቤታችሁ፣ ምህረት በቤታችሁ፣ ቸርነቱ ለዘላለም በቤታችሁ ይሆን ዘንድ በህይወታችሁ ይሆን ዘንድ ቸርነትና ምህረት በህይወቴ ዘመን ሁሉ ይከተሉኛል ተብሎ እንደተጻፈ ሌላ ነገር አይከተላችሁ። ቸርነትና ምህረቱ በጌታ በኢየሱስ በህይወት ዘመናችሁ ሁሉ ይከተላችሁ። በጎ የሆነው ቃል ይከተላችሁ። የእግዚአብሔር ጉብኝት ያለበት ቃል፣ የእግዚአብሔር ምሪት ያለበት ቃል በጌታ በኢየሱስ ክርስቶስ እውነትን በማወቅ እግዚአብሔር ይባርካችሁ። ጸጋን በመስጠት ጸጋን በመሙላት ኃይልን በማስታጠቅ በነገር ሁሉ የእግዚአብሔር በጎነት የእግዚአብሔር ፊት በመልካም የሚበራው ፊቱ እግዚአብሔር በመልካም በሚሆነው ነገር ሁሉ እግዚአብሔር ይባርካችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ በሚያስፈልጋችሁ ነገር በጎደላችሁ ነገር ሁሉ ጉብኝትንና ሙላትን ያድርግ። ያትረፍርፋችሁ፣ ያጥግባችሁ፣ ረሃባችሁ ይጥገብ፣ ጥማታችሁ ይርካ። በክርስቶስ ኢየሱስ ስም ጸልያለሁ። ጉብኝት ለእያንዳንዳችሁ ይሁን። ለምትሰሙኝ ለናንተ አሁን ለሰማችሁ እግዚአብሔር ቤታችሁን ጉብኝቱን በማድረግ ይባርካችሁ። እግዚአብሔር ወደ ቤታችሁ ይምጣ። ወደና አብርሃም ቤት እንደመጣ ባዶነታቸውን እንደሞላው ጥያቄያቸውን እንደመለሰው ቤታቸውን በፌሽታና በደስታ እንዲጨርሱ ዘመናቸውን ያደረገው ዘመናችሁ የልምላሜ የሳቅ የበረከት የይስሐቅ ዘመን ይሁንላችሁ። እግዚአብሔር የሚያሰፋበት ጥቂቱን ነገር የሚያበዛበት ረሆቦት የሚያደርግበት ስጥናና ኤሴቅን የሚያሳልፍበት ሳቤህም የሚያደርግበት እግዚአብሔር የሚያሻግርበት በረከት በምድር ደግሞ ብዙዎችን የምትጠቀልሉበት በክርስቶስ ኢየሱስ ወንጌል ሰዎችን የምትባርኩበት የምትጎበኙበት በረከት በኢየሱስ ስም ያገኛችሁ። እግዚአብሔር አምላኬ በነገር ሁሉ እጁ ከናንተ ጋር ትሆን። በጣም ወዳችኋለሁ። ያዕቆብ በሚሞትበት ጊዜ እያንዳንዳቸውን የዮሴፍን ልጆች በእምነት ባረካቸው፣ በበትሩም ጫፍ ዘንበል ብሎ ሰገደ። ይስሐቅ ወደፊት የሚሆነውን አስቦ ያዕቆብንና ኤሳውን በእምነት ባረካቸው ይላል። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ተባረኩ፣ ለበረከትም ሆኑ፣ ለብዙዎች ትረፉ። እግዚአብሔር ያትርፋችሁ፣ እግዚአብሔር ያትረፍርፋችሁ። ጸጋና ሰላም ከእናንተ ጋር ይሁን። ሳምንት እንቀጥላለን። ሰላም እደሩ። ተባረኩ። ሻሎም